በኢትዮጵያ ታሪክ ጥቁር ቅዳሜ እየተባለ የሚታወሰውና ልክ የዛሬ 50 ዓመት ህዳር 14 1967 ዓመተ ምህረት በከይሲው ሻለቃ መንግስቱ ኃይለማርያም መሪነት ወደ 80 የሚጠጉ የቀዳማዊ ኃይለ ሥላሴ ጉምቱ ሲቪል ባለስልጣናትና ከፍተኛ የጦር መኮንኖች አረማዊ ግድያ የስልሳዎቹን ስም ዝርዝር እንደሚከተለው አነባዋለሁ። ከዛ በፊት ግን ይህንን ማስተካከያ እንስማ። ህዳር 14 ቀን 1967 ዓ.ም የፈጀናቸው የቀዳማዊ ኃይለ ሥላሴ ባለስልጣናት 83 ናቸው። 10 አለቃ ደሳለኝ ከገዳዮቹ አንዱ። ሚያዝያ 1981 ዓ.ም ካርቱም ሱዳን። በጊዜው በኢትዮጵያ ብሔራዊ ሬዲዮ ከዚህ በላይ ስማቸው የተጠቀሱት 60 ባለስልጣናት ተብሎ እንደሚነገረው ሳይሆን የሟቾቹ ቁጥር ከ80 በላይ ነው። የስልሳዎቹ ስም ዝርዝር እንደሚከተለው ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ልጅ እንዳልካቸው መኮንን፣ ሉተናንት ጀነራል አብይ አበበ፣ ልዑል ራስ አስራተ ካሳ፣ ሪር አድሚራል ልዑል እስክንድር ደስታ፣ ራስ መስፍን ስለሺ፣ አቶ አበበ ረታ፣ አቶ አካለ ወልድ ሀብተወልድ፣ ሉተናንት ኮሎኔል ታምራት ይገዙ፣ ደጃዝማች ክፍሌ እርገቱ፣ ሉተናንት ጀነራል ከበደ ገብሬ፣ ሉተናንት ጀነራል ኢሳያስ ገብረ ስላሴ፣ ሉተናንት ጀነራል አሰፋ አየነ፣ ሉተናንት ጀነራል ደበበ ኃይለ ማርያም፣ ሉተናንት ጀነራል በለጠ አበበ፣ ሉተናንት ጀነራል ደረሴ ዱባለ፣ ሉተናንት ጀነራል ኃይሌ ባይከዳኝ፣ ሉተናንት ጀነራል አሰፋ ደምሴ፣ ሉተናንት ጀነራል አበበ ገመዳ፣ ሉተናንት ጀነራል ይልማ ሽበሺ፣ አቶ ሙላቱ ደበበ፣ አቶ ኃይሉ ተክሉ፣ ዶክተር ተስፋዬ ገብረ እግዚ፣ ደጃዝማች ወርቅነ ወልደ አማኑኤል፣ ደጃዝማች አእምሮ ስላሴ አበበ፣ ደጃዝማች ሰለሞን አብርሃ፣ ደጃዝማች ሳህሉ ድፋዬ፣ ደጃዝማች ወርቁ እንቁ ስላሴ፣ ደጃዝማች ለገሰ በዙ፣ ኮሎኔል ሰለሞን ከድር፣ ብላታ አድማሱ ረታ፣ አቶ ነቢይ ልዑል ክፍሌ፣ አቶ ሰለሞን ገብረ ማርያም፣ አቶ ተገኝ የታሸ ወርቅ፣ አፈንጉስ አበጀ ደባልቄ፣ ደጃዝማች ከበደ አሊዮሌ አስፋው፣ ሜጀር ጀነራል ጋሻው ከበደ፣ ሜጀር ጀነራል ስዩም ገድለ ጊዮርጊስ፣ ሜጀር ጀነራል ተስፋዬ ለማ፣ ልጅ ኃይሉ ደስታ፣ ፊታውራሪ አመዴ አበራ፣ ፊታውራሪ ታደሰ እንቁ ስላሴ፣ ፊታውራሪ ደምስ ያላምረው፣ ቀኛዝማች ይልማ አቦዬ፣ ብርጋዴር ጀነራል ወንድሙ አበበ፣ ብርጋዴር ጀነራል ግርማ ዮሐንስ፣ ብርጋዴር ጀነራል ሙልጌታ ወልደ ዮሐንስ፣ ኮሎኔል ይገዙ ይመር፣ ኮሎኔል ዓለም ዘውድ ተሰማ፣ ኮሎኔል ጣሰው ሞጆ፣ ሜጀር ብርሃኑ መጫ፣ ካፒቴን ሞላ ዋኬኔ፣ ካፒቴን ወልደ ዮሐንስ ዘርጋው፣ ሉተናንት በላይ ጸጋዬ፣ ሉተናንት ደምሴ ሽፈራው፣ ላንስ ኮርፖራል በቀለ ወልደ ጊዮርጊስ፣ ሰብ ኮርፖራል ተክሌ ኃይሌ፣ ሉተናንት ጀነራል አማን ሚካኤል አንዶም፣ ላንስ ኮርፖራል ተስፋዬ ተክሌ፣ ጁኒየር ኤክማን ዮሐንስ ፍትዌ።